ቤት በጣም ያምራል። ይሄው እንደላጤ ቤት ምን ያምራል ብለሽ እንደዛ እንኳን የሚባልለት አይነት አይደለም። መቼ እንደምትመጣ ስለማይታወቅ ሰርቶ አጽድቶ ተዘጋጅቶ መጠበቅ ነው። ማንን? ይግራ ጎኔ አሎ፣ እስቲ እባክሽ ቡና ዝሪልኝ። መብራት ጠፍቷል እና ቡና ሳልጠጣሉ የሚወድቅ ነው የሚመስለው አይደል? በጣም ያስፈራል። ሁሌ ያሰራዋለሁ እያልኩ እየረሳሁት እኔ ራሴ በጣም ነው የምፈራው። አንዳንዴ የእግዚአብሔር ዓይን በትዝብት የሚያየኝ ይመስለኛል። ሞቅ ብሎኝ ከገባሁማ ወዲያው ነው የማጠፋው። እብድ እውነቴን እኮ ነው። አንተን በጣም አስባለሁ፣ ግን ደግሞ ልክ አይደለሁም። እኔም በጣም ነው የማስብሽ፣ ግን ደግሞ ትክክል ነኝ። አንተ ውስጥማ ሚዛን የለም። እንዴት? ምክንያቱም ብቻ እኔ ደግሞ ባላለኝ ምናልባት ለአንቺ ካልተፈጠረ ሰው ጋር ቢሆን እድሜሽን እየገፋሽ ያለሽ አይመቸኝም ነበር። የተመቸሽ መስሎሽስ ቢሆን አሁን ምንድን ነው የሚባለው? ሰው የልቡን ትርታ የሚያዳምጥ ሰው። የክብሬን ዳር ድንበር ለማስከበር ጦር የገጠምኩ አንድ ጥይት እንኳን ሳልተኩስ የተማረኩ በምንና ለምን እንደሆነ ግን አልገባኝም። አትገርሚም? ሰው እኮ መቼም ያልገባው ነገር ላይ ነው ትኩረት ሰጥቶ ማሰብ ያለበት። ደግሞ እኔም በጣም ወድጄሻለሁ። የወንድ ላጤ ነገር ቤት ውስጥ ቁርስ አንሰራም። አንድ ቆንጆ ጭር ያለች ቁርስ